ከዚህ አንፃር ሲቃኝ ከባድ ነው የሚሆነው። ለምሳሌ አንተ ኦሮሚያ ውስጥ ስራ ፈለክ፣ ኦሮሞ እንትን ላይ ስራ ትፈልጋለህ፣ ግን ህዝቡ መነገድ ገበሬው እንዲገዛክ እንትን እንዲልክ ማድረግ ፈለክ። መልሰ ደግሞ ኦሮምኛን አልፈለክም። ጀርመን ሲሄድ ግን ተሯርጦ ነው የሚማረው። ይሄ ለስራ ከሆነ ጀርመንም ኦሮሞም ጋር ኦሮምኛ ተምሮ ስራ ኦሮሞ እኮ ቋንቋን ከቻልክ ስራ ከልክያለሁ አላለም። ሲዳማ ቋንቋን ከቻልክ ስራ ከልክያለሁ አላለም። ጣሊያን ሄደ ተሯርጦ የምትማረውን ቋንቋ ኦሮሚያ ጋር መማር አለበት። ተምረህ ስራ ሁለት ወዶ አይቻልም። ኦሮምኛን ጠልቶ ሲዳምኛን ጠልቶ ወይ አማርኛን ጠልቶ ስራ መውደድ አይቻልም። ስለዚህ እንደሰለጠነው ዓለም በዛው መልኩ ሄዶ ነገሮችን አስተካክሎ ቋንቋዎቹን ባህሉን አክብረ ቋንቋውን ለምደ ምን ብለ እድገት ማምጣት ይቻላል። ግን ኦሮምኛን ጠልተህ ስራ ከፈለክ አይሆንም። ይሄ ለምን አርሶ አደሩ እኮ በቋንቋው ነው የሚገለገል። ሐኪም ከሆን ቋንቋውን ይፈልጋል። መምህር ከሆን ቋንቋውን ይፈልጋል። ኢቭን ባንክ ላይ ገንዘቡን ሲያስቀምጥ እኮ ቋንቋውን ይፈልጋል። ቋንቋው ካወቅ አገልግሎትክን በዛው ከዛ አንፃር መውሰድ ይፈልጋልና እኔ ይሄንን እንደ ምክር ልናነሳ እንችላለን። አሃዳውያ ነው ማይሆን ነገር ነው። ጠቀልላለሁ፣ አገላሃለሁ፣ ጠቅልዬ አግልዬ አሃዳዊ አረጋሃለሁ የሚል አስተሳሰብ የወደቀ አስተሳሰብ ቅድም ዶክተር ሽፈራው እንዳነሳውና ከዚህ አስተሳሰብ ይውጡ። ሌላው የኛ ከተሞችን እንውሰድ። በአጠቃላይ እንዴት ነው የተዋቀሩት? ከምኒልክ ጊዜ ጀምሮ በወታደሮች የተዋቀሩ ናቸው። የጋርሰን ታውን የሚባሉት እነዚህ የገዢው ቡድን የነበሩ ወታደሮች ናቸው ከተሞችን ያዋቀሩ። ይሄ እነዚህ ከተሞች በብዛት በገጠር ህዝብ ላይ ጭቆና ሲያደርሱ የነበሩበት ሂደት ነው ያለው። ለምሳሌ ሀብት ገጠር ነው ያለው፣ ወደ ከተማ ይመጣል፣ ደስ ባላቸው ዋጋ ይገዛሉ፣ ገበሬ አርሶ አደሩ ይሄዳል። ከዛ አንፃር ነው አዲስ አበባንም ውሰድ፣ ሌሎች ከተሞችንም ሐዋሳንም ውሰድ፣ አዳማንም ውሰድ፣ ከዚህ አንፃር የተዋቀሩ ናቸው። የስም ስያሜያቸው ሁሉ እስኪቀየሩ ድረስ የተደረጉበት የአካባቢያቸው ስያሜ እስኪቀየር ድረስ የተካሄደበት መንገድ ነው ያለው። ስለዚህ ከተሞቹ የተዋቀሩት የት ነው ከተባለ አሁን ፊንፊኔን ከወሰድክ በኦሮሞ መሬት ላይ ነው የተዋቀረው። ሌሎች ዓለም ላይ ያሉትንም ከተሞች ማየት ትችላለህ። ሰዎች በኢንቨስትመንት እንኳን በአንዲት ሀገር ውስጥ ያለ ነው ተውና ከሀገርም ኳታሪን ከወሰድክ እኮ 2.6 ሚሊዮን ህዝብ ነው የሚኖረው። ኔቲቭ ስንት ነው? 300 ምናምን 330 ሺህ ነው። ግን ከ2 ሚሊዮን 300 ሺህ በላይ በፎሬን ዳይሬክት ኢንቨስትመንት የገባ ነው። በሊዝ መሬት ገዝቷል። ይሄ ልፈናቀል ኔቲቭን አይ እቺ ሀገር ያንተ አይደለችና ውጣ መታወቂያ አይሰጥህም አላለም። በኢንቨስትመንት ነው ሄደው። ያንን ግን ተከትሎ እንትን እያለ ያለበት እየሰራ እያለማ ባህሉን ቋንቋውን የዛን ሀገር ህዝብ ሃይማኖቱን ጭምር አክብሮ እየኖረ ነው ያለው በሰላም። ስለዚህ በዚህ መልኩ እንኖራለን ካለን ከተሞችም ገጠሮችም ይበቁናል። ግን ከተማን ከበህ እጣፋንታው ምን ይሆናል? እገሌ ሌላ ሲዳማ ሌላ ቦታ ይሄዳል። ለምሳሌ ሐዋሳ ላይ የሚነሳው ምንድነው? አሁን ሰሞኑን ቆሟል መሰለኝ። የሐዋሳ ጣፈንታ ምን ይሆናል? የሐዋሳ ጣፈንታ ከሲዳማ የተለየ ጣፈንታ የላትም። የፍንፍኔ ጣፈንታ ከኦሮሞ የተለየ ጣፈንታ የላትም ፍንፍኔ። ስለዚህ በዚህ መልኩ ተከባብሮ ከተሞች ለሁላችንም እንዲበቁን አድርገን መኖር እንችላለን። ሐዋሳም በተመሳሳይ መልኩ። ስለዚህ ትላልቅ እንትኖችን አሁን ሐዋሳ ያለው ኢንቨስትመንት ምንድነው? የብሎኬት ድርዳሮ ነው። አሁን ደደን ደቡብ ምን ይሆናል ምናምን የሚባለው የብሎኬት ድርዳሮ ነው። ኢንዱስትሪ ፓርኩ የፌደራል መንግስት ነው። የብሎክ አሁን ለሌሎች ተመሳሳይ ተሞክሮ ያላቸው ከተሞች አገሮች መውሰድ ህንድ ላይ ለምሳሌ አንድራ ፕራዲሽ የሚባል ስቴት ነው የነበረው። ልክ የደቡብ አይነት ነበረ። መጨረሻ ላይ ይሄ ታላንጋና የሚባል ጎሳ ነው መሰለኝ ያለውና ብሄር ነው ያለው እዛ። ያ ብሄር ልክ እንደ ሲዳማ ጥያቄ ይጠይቃል ብዙ ጊዜ። ትልቅ ኢንቨስትመንት ነው የነበረው። እንደኛው እንደ ሐዋሳ የብሎኬት ድርዳሮ አይደለም ያለውና ስለዚህ መጨረሻ ላይ ይሄ ሃይድራባድ የሚባል ሲቲ ነው ከፍንፍኔ የሚበልጥ ነው። በ10 እጥፍ የሚበልጥ ነው ከፍንፍኔ ሃይድራባድ። ስለዚህ የሃይድራባድ እጣ ፈንታ የሆነው የታላንጋ ጎሳዎች እጣ ፈንታ ነው የሆነው መጨረሻ ላይ ያክል ሲበተን።
ስለዚህ ከተሞችን ከገጠር ለይቶ ማየት ወዴት ሊያድጉ ነው? ቆይ እነዚህ ከተሞች ሁለተኛ ኮንዶሚኒየም ይሄ ብሎኬት የተደረበረበትን ለኮንዶሚኒየም የምንሰጠውን ክብር ለምንድነው ለተፈናቀለው የኦሮሞ አርሶ አደር ማንሰጠው? የሚቀድመው የት ተፈናቀለ? የተፈናቀለው የት ሄደ? መሬቱን ካልክ ይታወቃል። የአብቹ ጎሳ የገላን ጎሳ መሬት ነው። ይሄንን ታሪክ ማዛባት። ስለዚህ እኔ ከተሞቻችንን ከገጠር ለይቶ የማየት አባዜ ጥፋት ከማምጣት ውጪ እኔ ልማት ያመጣል ብዬ ስለማላስብ ለአሃዳውያን እንደ ሁለተኛ ምክር አድርጌ ባነሳላቸው ደስ